የመጨረሻው ለባልና ለሚስት የሚሆን ነው። አንድ ነገር ተናግሬ አጠቃልላለሁ። ባልና ሚስት በተራክቦ ባልና ሚስት የሚፈጽሙት ተራክቦ ወይም ግንኙነት በጾም ጊዜ ብዙ ጊዜ ሲያጨቃጭቅ እሰማል። ጥያቄም ይጠይቃሉ። እና ባልና ሚስቶች አንዳንዴ አሁን ሚስቶች ኖረው ባሎች አይኖሩ ትምህርቱ ሲሰጥ ባሎች ኖረው ደግሞ ሚስቶች አይኖሩ እንደ ወራጅ ውሃ የሰማው ሲያልፍ ያልሰማው ደግሞ ይመጣል። ስለዚህ ጥያቄዎች ሁሉ ጊዜ አዲስ ይሆናሉ። እና በትዳር ዓለም ያለን ሰዎች በጾም ጊዜ ብቻ ሳይሆን በአምስቱ የግዝት በዓላትም ተራክቦ አይፈቀድም። የማይፈቀድበት ምክንያት መጽሐፍ ቅዱስ ላይ የሰፈረ ነው። መጽሐፍ ቅዱስ ላይ የተጻፈ ነው። ይሄ እኔ የምናገረው አይደለም። በመጀመሪያ ሲጀምር ትዳር በራሱ በክርስትና ማለት ነው የተከበረ ነው። የባልና የሚስት ውህደት አንድ መሆን የተከበረ ነው፣ ንጹህ ነው። ዕብራውያን ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር ነዋል። በሁሉ ዘንድ ማለት ምን ማለት ነው? በሰውም በእግዚአብሔርም ማለት ነው። በሁሉ ዘንድ ማለት ምን ማለት ነው? በተጋቢዎቹም በሚያጋቡትም ዘንድ ማለት ነው። በተጋቢዎቹ ቤተሰብ በሚያጋቡት ካህናት በአገልጋዮቹ በሚጋቡትም በሰማይም በምድርም በሁሉም ዘንድ በዓለማዊ ሕግም ማለት ነው በመንፈሳዊ በሁሉም ዘንድ መጋባት የተከበረ ነው። መኝታውም ንጹህ ነው ይላል። እየሰማችሁ ነው? መጋባት መኝታው ንጹህ ነው። የባልና የሚስት አልጋ ላይ መቀመጥ ነውር ነው የሚባለው ለዚህ አልጋቸውን ባልና ሚስት ለካህን ካልሆነ በስተቀር ለእንግዳ አይለቁ፣ ክልክል ነው። ማንም ሰው የባልና የሚስት አልጋ ላይ ይቀመጥ። አንዳንድ ሰዎች አልጋ ላይ ቁጭ በሉ ብለው ሲጋብዙ አይ የላጤ አልጋ እኮ ነው ቁጭ በል ይባላል። አንዳንዴ ማለት የባለ ትዳር አልጋ ይከበራል። መኝታ የሚለው ግን እሱን አይደለም፣ ፍራሹን አንሶላውን አይደለም። መኝታ የሚለው የሁለቱን ግንኙነት የሁለቱን ተራክቦ ነው። የሁለቱ ግንኙነት ንጹህ ነው፣ ኃጢአት አይደለም፣ ዝሙት አይደለም፣ በጋብቻ የተፈቀደ ነው። በእግዚአብሔር በቤተክርስቲያን ስርዓት የተፈቀደ ነው። ስለዚህ ክልክል አይደለም ይላል። ግን የሚከለከልበት ጊዜ ደግሞ አለ። አንደኛ በሰንበት ቅዳሜና እሑድ፣ ሁለተኛ እነዚህ ሶስቱ የግዝት በዓላት አንዱ 21 የእመቤታችን፣ ሁለተኛው 12 የቅዱስ ሚካኤል መላእክቱን ይወክላል፣ 29 ባለወልድ የምንለው እና ቅዳሜና እሑድ 5። ሌላው ስጋው ደግሞ ለመቀበል ስናስብና ስጋው ደግሞ ከተቀበልን በኋላ ስጋው ደግሞ ለመቀበል ስናስብ 3 ቀን፣ ስጋው ደግሞ ከተቀበልን በኋላ 2 ቀን በተራክቦ መገናኘት አይፈቀድም። ቢሆንም ንጹህ ቢሆንም ይልና አንደኛ ቆሮንቶስ ምዕራፍ 7 ላይ ሲናገር የመጨረሻ ጥቅስ ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ እንደዚህ ይላል፣ ሚስት